እናንተ ያምናችሁ ሆይ እናንተ የሰከራችሁ ሆናችሁ የምትሉትን ነገር እስከምታውቁ የረከሳችሁም ያ ማለት ሰክረው ሰዎች እንዳትሰግዱ እያለ ነው። ይህ መጀመሪያ ላይ አስካሪ መጠጥ ሐራም ሳይደረግ በፊት የተነገረ አንቀጽ ነው። በዚያ በኋላ ሙሉ በሙሉ ሐራም ነው ተባሉ። የሰከራችሁ ሆናችሁ እንዳትቀርቡ። ምክንያቱም በዚያ ጊዜ ሰውየው የሚናገረውን አያውቅምና ማለት ነው። ቀጥሎ ምን አለ? የረከሳችሁም ስትሆኑ መንገድን አላፊዎች ካልሆናችሁ በስተቀር አካላታችሁን እስከምትታጠቡ ድረስ ስግደትን አትቅረቡ አለ። ይላል የረከሳችሁም ሆናችሁ ይላል ሐታ ተዕለሙ ማ ተቁሉን ወላ ጅኑበን ኢላ ዐቢር ናችሁ ቢለው ሰውየው ጀናባ ሆኖ ማለት ነው። የዘር ፈሳሽ አይቶ ከሆነ ሰውየው ሻወር ሳይወስድና ሳይታጠብ ሶላትን እንዳይቀርብ እያለ ነው። እንተሻል በሽተኞች ወይንም በጉዞ ላይ ብትሆኑም ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ወይንም ሴቶችን ብትነኩና ውሃን ባታገኙ ንጹህ የሆነን ምድር ገጽ ይቅርታ ተደውሎብኝ ነበር። ይሰማል? ይሰማችኋል? አዎ ይሰማል። ተመልሷል። ምን ይላል? በሽተኞች ወይንም በጉዞ ላይ ብትሆኑም አለ። እንግዲህ ሰውየው ታሞ ከሆነ ወይንም ጉዞ ላይ ከሆነ ወይንም ከእናንተ አንዱ ከአይነ ምድር ቢመጣ ይላል። ያ ማለት ተጽዳርቶ ከሆነ ማለት ነው። ወይንም ሴቶችን ብትነኩ ይላል። ሴቶችን ብትነኩ የሚለው እዚህ ጋር መንካት ሳይሆን ሴቶችን ግንኙነት ብታደርጉ ለማለት ነው። ውሃን ካላገኛችሁ ተየሙም አድርጉ እያለ ነው ሰውየው። ስለ ውዱ አደራረግ ስርዓት ነው። እስቲንጃ አድርጎ ከሆነ ሰውየው ሄዶ ያኔ ወይን ኩንቱም ጁኑበን ፈጠሃሩ ይላል። ጀናባ ከሆናችሁ ሻወርን ወሰዱ ካለ በኋላ ወይን ኩንቱም መርዳ አለ። ታማችሁ ከሆነ ግን አው ዐላ ሰፈሪን ወይንም ጉዞ ላይ ከሆናችሁ አው ጃአ አሐዱ ሚንኩም ሚነል ጋኢጥ ወይንም አንዳችሁ ከእናንተ አይነ ምድርን መጥቶ ማለት ተጽዳርቶ ከሆነ አው ላመስቱሙ ኒሳ ወይንም ሴቶችን ተገናኝታችሁ ከሆነ ፈለም ትጅዱ ማን ውሃን ካላገኛችሁ ፈተየመሙ ሰዒደን ጠይባ በንጹህ አፈር ተየሙም አድርጉ አለ። ብቻ አይደለ? ሰውየው ከሚስቱ ጋር ተገናኝቶ ከሆነ ሻወር መውሰድ እንዳለበት እያስተማረ ነው። ሻወር እንዳይወስድ ውሃ ካላገኘ ደግሞ በአፈር ተየሙም ያድርግ እያለ ነው። ልክ እንዲሁ ሰውየው ጀናባ ሆኖ ከሆነ ለምሳሌ ሰውየው ግንኙነት ሳያደርግ ማለት ነው ሌሊት ላይ የዘር ፈሳሽ ያለ አይደል ሰው የዛኔ እንደዛ አይቶ ከሆነ ህመምተኛ ከሆነ ወይንም ጉዞ ላይ ከሆነ ውሃ ካላገኘ ይሄ ሰው ተየሙም ያድርግ እያለ ነው። እና ስለዚህ ከዚያ ጋር እያነጻጸራት ሳይሆን ሻወር የሚያስወስዱ ነገራቶችን እየዘረዘረ ነው እንጂ እያወዳደረ አይደለም። ለምሳሌ የሆነ መንገድ ላይ አንድ ምልክት በዚህ ሰውም ሆነ እንስሳትን ማለፍ የተከለከለ ነው አለ። ማለፍ የተከለከሉ ነገሮችን እየዘረዘረ እንጂ እንዴት ሰውና እንስሳትን እኩል ያደርጋል ያነጻጽራል? ላ አይደለም፣ ያነጻጽራ አይደለም። ተሻላረ እዚህ ጋር ያነጻጽራቸው ሳይሆን ሻወር የሚያስወስዱ ነገራቶችን እየገለጻቸው ነው። ሰውየው እንቅልፉን ተኝቶ ጀናባ ከሆነ ሻወር ይውሰድ። ልክ እንዲሁ ከሚስቱ ጋር ተገናኝቶ ከሆነ ሻወር ይውሰድ። ልክ እንዲሁ ሽንት ቤት ተጽዳድቶ ከሆነ የዛኔ መታጠብ እንዳለበት መጽዳት እንዳለበት እየገለጸ ነው። እነዚህ ነገራቶች ገብቶሻል? እሺ እዚህ ጋር ማለት ነው ለምሳሌ አሁን አንድ ወንድ ከሚስቱ ጋር ወይ የሆነ ግንኙነት ኖሮት ሊሆን ይችላል። ከሌለው ወይንም ሴት ልጅ ስለነካ ውዱ ማድረግ አለበት ወይ? ሻወር አይወስድም። አሁን እዚህ ጋር ፈፍተ ሲሉ ሻወር ወሰዱ። ስለ ሻወር ነው እያወራ ያለው። ሰውየው ሚስቱን ቢነካ ይሄ ሻወር አይወስድም። ሻወር ችግር የለውም ቢነካት ይችላል። አው ላመስቱም የሚለው አው ጃማዕቱም ለማለት ነው። ወይንም ሚስቶቻችሁን ብትገናኙ ማለት ነው። አሁን ግንኙነት እንደሆነ የታሰበበት አላህ ግን ይሄን ቃል ግንኙነት የሚለው እንዳለመጠቀሙ መንካት በሚል የገለጸው ተሻለ አይደለ? ግንኙነት እንደሆነ እንዳለ ተፍሲሮች ላይ አሁን ላሳይሽ። ወላ መስቱን ሳይ የሚለው ስለ ግንኙነት ነው እያወራ ያለው። ግንኙነት እንደሆነ ላሳይሽ። ተፍሲሮች እንዳለ እዚህ ጋር በጣም በርካታ ተፍሲሮች አሉ። ከነዚህ መካከል የተወሰኑት ላሳይሽ። ያው እነዚህ ጋር ተፍሲሩል ሙየሰር ምን ይላል? وإن كنتم في حال مرضى لا تقدرون معه على استعمال الماء أو حال سفر أو جاء أحد منكم بالغائط أو جامعتم النساء إلى لا يشو أو جامعتم قدم أو لامستم ነው የሚለው አረበኛው ቃል ላመስቱም ማለት ብትነኩ ነው አይደለ? እዚህ ጋር ይሄንን ሲፈታው ጊዜ ግንኙነት ማድረግ ነው እያለ እንዳለ ሁሉም ተፍሲሮች ይሄን ነው።
ስለ ግንኙነት ነው እንጂ የሚያወራው ስለ መንካት አይደለም። ወይንም ሚስቶቻችሁ ላይ ብትደርሱ ወይንም ብትገናኙ እያለ እየፈታ ነው። እስኪ ወደ አማርኛ በትክክል ከተረጎመ ወይንም ከሴቶች ጋር ግንኙነት ካለ እያለ አስቀምጦታል። ወደ አማርኛ እስቀይር ከሴቶች ጋር ግንኙነት አድርጎ ከሆነ ነው ከሚስቱ ጋር እንጂ በመንካቱ በፍጹም አይረክስም። በመንካቱ በፍጹም አይደለም። ወሲብ ካደረገና ግንኙነት ካደረገ የዛኔ ጀናባ የሚባል ነገር ወይንም የዘር ፈሳሽ ይወጣል። የዛኔ ሻወር መውሰድ እንዳለበት እየገለጸ ነው እንጂ በመንካቱ ብቻ አይደለም። ስለ መንካት ሳይሆን ስለ ግንኙነት ነው እያወራ ያለው። ይሄ ነው። ሌላ ለሳይሽ ነቢያችን ለወንድ ነው ማለት የመጨረሻ ፓርቱ ትዕዛዝ የተሰጠው ለወንድ ነው። በምድር አፈር ነው የሚለው ካልተሳሳትኩኝ። ለወንድም ለሴትም ነው። እሱ ተይሙም ማድረግ በአፈር የማጽዳት ስርዓት ነው። ውሃ በሌለበት ጊዜ በአፈር የማጽዳትን ስርዓት እያስተማረ ነው አንቀጹ። ለምሳሌ ውሃ በሌለበት አካባቢዎች ከባልና ሚስት ግንኙነት አደረጉ ወይንም ደግሞ ሰውየው እንቅልፎን ተኝቶ ጀናባ ሆነ ወይንም የዘር ፈሳሽ አየ። ይህ ሰው ሻወር መውሰድ እንዳለበት ነው ህጉ የሚያስተምረው፣ ውሃ ካለ ማለት ነው። ውሃ ከሌለ የሚለውን ህግ እያስተማረ ነው ኢስላም። ውሃ ከሌለ ግን ተይሙም ማድረግ ሆነ። ተሻለረ። ተይሙም ማለት በአፈር የማጽዳት ስርዓት ነው። በአፈር የማጽዳት ስርዓት እሱ ተይሙም ይባላል። እሱ ነው። በአፈር ሲባል ሄዶ መንከባለል ምናምን እንዳይመስላችሁ። ሰውየው እንደዚህ መዳፉ በመዳፉ እንደዚህ ያድርግና ፊቱንና እጆችን ማበስ ብቻ ነው። እሺ። ሰላም አለይኩም ወራህመቱላሂ ወበረካቱ። ወአለይኩም ሰላም። ከይቅርታ ጋር እሷ ትጨርስ ደርሰሻል? ጀምራለች። እሺ ትቀጥላለህ። አብሽር። እሺ። እዚህ ፓርት ላይ ያለኝ ያው መጨረሻ አሁን ብለኸኛል እና ለሴት ያለው ፓርት ላይ ያው ያልተቀበልኩት ነገር ነበረ። ምክንያቱም ነው እና ያንን ፓርት ልጠይቅ ነበረ። የወንድም እንደዛ እኮ ነው። ከወንድም ከሴትም አንድ አይነት የዘር ፈሳሽ ይወጣል። ስለዚያ ነው የሚናገረው። በቃ አንቺ ስለ ወር አበባ ደም ለማለት ፈልገሽ ነው። ከዚያ ውጭ ሁለቱም የዘር ፈሳሽ ያሉ የዘር ፈሳሽን አስመልክቶ ነው እየተናገረ ያለው አንቀጹ። ስለ ዘር ፈሳሽ ስለ ወር አበባ ለማለት ፈልገሽ ነው። ይሰማሻል? ኔትወርክ በጣም ይዘገይባታል መሰለኝ። ኔትወርክ በጣም እንትን እያለኝ ነው። አሁን ተመልሻለሁ። ተመልሰሻለሁ። ኡስታዝና ሙሐመድ አሰላሙ አለይኩም ወረሕመቱላሂ ወበረካቱ። ሰላም በላቸው መጀመሪያ። አለይኩም ሰላም ወረሕመቱላሂ ወበረካቱሁ። እንዳላቋረጡ ነው አኺ እሱ አላህ ይሕፈዘክ። እንዴት ነህ? ሰላም ነህ? ሰላም ናቸው እንደምህቶች ፊልኢስላም አሳኢሙን ወሳኢማት እንዲሁም ክርስቲያን ወገኖች ሰላም ናቸው ወይ? እኔ ደህና ነኝ አልሐምዱሊላህ። ባረከላሁ ፊክ። እሺ ጥያቄሽ ቀጥይ። እሺ እና አቡ ትቀጥላለህ። ይቅርታ። እሺ ጥያቄሽ ቀጣዩ ምንድን ነው? እሺ ወንድማችን አቡ ቀጥል። በቃ ኔትወርክ እስኪ ወረደች፣ አወርዷታል ኔትወርኩ። አቡ ቀጥል። እሺ ሙሳ ኔትወርክ አንሳ። ይሰማል?